ኢየሱስን በእውነት ባይኔ ባየው ብለ አስበህ ታውቃለህ? እርሱን ማየት ብትችልስ ምን ይሰማሃል? በእውነቱ የዕለት ተዕለት ህይወታችን ኢየሱስን እንደተራሰው እንድናይ ሊያደርገን ይችላል። ችግሮቻችን፣ ፍርሃታችን የምንጠብቀው መልስ ስላልመጣ እንጠራጠራለን፣ እንጨነቃለን። ነገር ግን ከዚህ ሁሉ በላይ እኛ ያላወቅነው የሆነ ክብር አለ። ማቴዎስ 17:2 እንዲህ ይለናል፣ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ ይለናል። ይህ ቀላል ታሪክ አይደለም፣ ምክንያቱም ኢየሱስ ማን እንደሆነ የሚያሳየን አስደናቂ ነውና። ሰላም ቸርነት ነኝ። እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ለደብረ ታቦር በዓል በሰላም አደረሳችሁ። ዛሬ በዚህ ቪዲዮ ማቴዎስ 17:2ን መነሻ አድርገን ለህይወታችን ያለውን ጥቅም እናነሳለን። ስለዚህ እስከ መጨረሻ ድረስ ከኔ ጋር ቆዩ። ማቴዎስ 17 በዚህ ምዕራፍ ላይ ኢየሱስ ጴጥሮስ፣ ያዕቆብ፣ ዮሐንስን ይዞ ወደ ደብረ ታቦር ተራራ ወጣ ይለናል። ከዚያም ተራራው ላይ ከደረሱ በኋላ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ በማለት የተፈጠረውን ታሪክ ያወሳል። እስቲ ይህንን ትንሽ እናስብ። ደቀ መዛሙርቱ ኢየሱስን ያውቁት ነበር፣ አብሮት ይጓዙ፣ ቃሉን ይሰሙ፣ ተአምራቱንም ያዩ ነበር። ነገር ግን በዚያ ተራራ ላይ ከዚህ በፊት ያላዩትን እንግዳ ነገር አዩ። ኢየሱስን በአምላክነቱና በክብሩ አዩት። ኢማጂን አንተ ከደቀ መዛሙርቱ አንዱ ብትሆን ይህን ነገር ስታይ ምን ይሰማ ነበር? ይህ ክስተት እኛን አንድ ወሳኝ ነገር ያስተምረናል። አንዳንድ ጊዜ ስለ ኢየሱስ ማንነት ልንሰማ እንችላለን፣ ነገር ግን እውነተኛ ማንነቱን መረዳትና ማወቅ ላይ እንስታለን። በተጨማሪም ስለ እርሱ ልናወራ፣ ልንሰማ፣ መጽሐፍ ቅዱስ ልናነብና ቤተክርስቲያን ልንሄድ እንችላለን። ሆኖም ግን እርሱ ራሱ አይናችንን ሲከፍትልንና እንደ ደቀ መዛሙርቱ እንድንረዳው ሲፈቅድልን ብቻ ማንነቱን መረዳት እንችላለን። አንዳንድ ጊዜ ኢየሱስ ከኛ ርቆ ሳይሆን በህይወታችን ውስጥ ያለውን ችግር ብቻ ስለምናይ ነው እርሱን ማየት ያልቻል ነው። ስለዚህ ትኩረታችንን ማረም ይኖርብናል ማለት ነው። እስቲ ፊቱ እንደ ፀሐይ አበራ የሚለውን ቃል እንደገና በጥልቀት እንይ። አስቡት፣ ፀሐይ ራሷ ብርሃን ነች። ብርሃን ስመጣ ጨለማ ይሸሻል። በተመሳሳይ ኢየሱስ ወደ ህይወታችን ሲገባ በውስጣችን ያለው ጨለማ ይወገድና ብርሃን ይሆናል። ምናልባት ዛሬ ላይ በልብህ ውስጥ ፍርሃት፣ ተስፋ መቁረጥና እግዚአብሔር የት ነው ብለህ እየጠየቅ ስለ ህይወትህ ከመጨነቅ የተነሳ ጨለማ ከቦ ይሆናል። ነገር ግን ጨለማ ከቦሃል ማለት ብርሃን የለም ማለት አይደለም። አንዳንድ ጊዜ ብርሃኑን በቀላሉ ላታይ ትችላለህ። ነገር ግን ከጨለማ በላይ የሚበራ ብርሃኑም የማይጠፋ ኢየሱስ ካንተ ጋር ነው። ምክንያቱም እርሱ ራሱ ብርሃንና የብርሃን ምንጭ ነውና። ስለዚህ በፍጹም መቼም የአንተ ሁኔታዎች እግዚአብሔር የምታይበትን እይታ እንዲቀይር እንዲበልጥ አትፍቀድ። አንድ የማይካድ እውነት አለ። ችግሩ ትልቅ ሆኖ ሊታየን ይችላል፣ ነገር ግን ኢየሱስ ከችግሩ በላይ ትልቅ መሆኑን መረዳት አለብን። ደቀ መዛሙርቱ በደብረ ታቦር ላይ ኢየሱስን በአምላክነቱና በክብሩ ባዩ ጊዜ እይታቸው ተለወጠ። እኛም በተመሳሳይ መልኩ ኢየሱስን በትክክል ማየት ስንችል ችግሮቻችን የምናይበት መንገድ ይለወጣል። ዛሬ ከፊት የቆመውን ተራራ ብቻ አትመልከት። ከዛ ይልቅ በተራራው ጫፍ ላይ የቆመውን ኢየሱስን ተመልከት። ያንን ከችግር በላይ ያለውን እግዚአብሔርን ማየት ትችላለህ። ማቴዎስ 17:2 3 ትላልቅ መልእክቶች ለኛ አለው። አንደኛ ኢየሱስን እንደተራ ሰው እንዳንመለከት ይነግረናል፣ ምክንያቱም እርሱ የክብር ጌታ ነውና ማለት ነው። ሁለተኛ ችግራችንን ብቻ ማየት እንደሌለብን ያወሳል። ይህ ማለት ከችግር በላይ እግዚአብሔር እይ ማለቱ ነው። ሶስተኛ እምነትህን አጠንክር የሚለው መልእክት አለው። ዛሬ ላይ ያለህበት ሁኔታ ጨለማ ቢመስልም ኢየሱስ አሁንም እየሰራበት ነው። አስራሩ ደግሞ የራሱ ጊዜ አለው። በደብረ ታቦር ላይ እንደነበረው ብርሃን ዛሬም የእግዚአብሔር ብርሃን በህይወታችን ውስጥ አለ። ስለዚህ ወዳጅ ዛሬ ከዚህ ነገር አንድ ቃል ብቻ ወስደህ ሂድ። ችግርህን፣ የገጠመን ነገር ሁሉ ከማየትህ በፊት ኢየሱስን ተመልከት። ህይወትህ በጨለማ የተከበበና የተሞላ ቢመስልም ብርሃን አለ። ተስፋ ቢያስቆርጥም ተስፋ አለ። መንገዱን ባታውቀውም እግዚአብሔር መንገዱን ያውቀዋል። ማቴዎስ 17:2 እንደሚነግረን ኦር ደግሞ እንደሚያወሳ ኢየሱስ ከምናየው በላይ ታላቅ ነው። እርሱ ክብራችን፣ ብርሃናችን፣ ተስፋችን ነው። ስለዚህ ተስፋ አትቁረጥ። ኢየሱስን ተመልከት፣ ብርሃኑንም ተከተል፣ እምነትህንም ጠብቅ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ከዛሬው ቪዲዮ አሪፍ ነገር ካገኛችሁበት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ይህ ቸርነት ባላንስ ፖድካስት ነው። እምነትን አጠንክር፣ ህይወትን ቀይር። መልካም ሳምንት።